ጤና ይስጥልን የ5 ደቂቃ የዕለቱ ትኩስ ዜናዎች ጀምረዋል። በዛሬው ዕለት በአሜሪካና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። ኢራን በተባበሩት መንግስታት ድርጅት ውስጥ ያገኘችው አዲስ ሹመት ዋይት ሃውስን አስቆጥቷል። የአረብ ሀገራት ደግሞ በኢኮኖሚ ስጋት ምክንያት በአሜሪካ በተቃራኒ እየቆሙ ነው። ዝርዝሩን አሁን እናቀርባለን። የተባበሩት መንግስታት ድርጅት ጉባኤና የኢራን ድንገተኛ ሹመት። በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት በየ5 ዓመቱ የሚካሄደውና 191 ሀገራት የሚሳተፉበት የኒውክሌር ጦር መሳሪያ ስርጭት መከላከያ ጉባኤ መጀመሩን ተከትሎ ዓለምን ያስገረመ ዲፕሎማሲያዊ ክስተት ተመዝግቧል። በዚህ በ4 ሳምንታት ጉባኤ ላይ 121 ታዳጊ ሀገራትን የምትወክለው ኢራን ከ34ቱ የጉባኤው ምክትል ፕሬዝዳንቶች አንዷ ሆና ተመርጣለች። ይህ ምርጫ አሜሪካን በእጅጉ ያስቆጣ ሲሆን የዋይት ሃውስ ባለስልጣናት በኒውክሌር ሕግ ጥሰት የምትጠረጠርን ሀገር በኒውክሌር ጉባኤ ላይ መሪ አድርጎ መሾም ለድርጅቱ ታማኝነት አሳፋሪ ነው ሲሉ ወቅሰዋል። በምላሹ የኢራን አምባሳደር ሬዛ ናጃፊ አሜሪካ በታሪክ የኒውክሌር መሳሪያን በሰው ልጅ ላይ የተጠቀመች ብቸኛ ሀገር መሆኗን በማስታወስ ሌሎችን ከመክሰስ ይልቅ ከታሪክ መማር አለባት ሲሉ በቁጣ ምላሽ ሰጥተዋል። የሆርሙዝ ወሽመጥ የሰላም ሀሳብና የዋይት ሃውስ ምላሽ። በቀጠናው እየተባባሰ የመጣውን ወታደራዊ ውጥረት ለማርገብ ኢራን አዲስ የሰላም እቅድ ለአሜሪካ ማቅረቧ ተነግሯል። የኢራን ሀሳብ አሜሪካን በኢራን መርከቦች ላይ የጣለችውን የባህር ላይ እገዳ ካላነሳችና ጦሯን ከአካባቢው ካራቀች ኢራን በበኩሏ የዓለም የነዳጅ የደም ስር የሆነው የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ እንደምትከፍት የሚገልጽ ነው። ይሁንና የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ይህንን ሀሳብ እርባና ቢስ በማለት ውድቅ አድርገውታል። እንደ ሚኒስትሩ ገለጻ ኢራን የኒውክሌር ፕሮግራሟን ድርድር ወደ ሌላ ጊዜ ለማስተላለፍ የምታደርገው ጥረት ጊዜ ለመግዛት የታለመ ስልታዊ አካሄድ እንጂ እውነተኛ የሰላም ፍላጎት አይደለም። ፕሬዝዳንት ዶናልድ ትራምፕም ኢራን የኒውክሌር መሳሪያ እንዳይኖራት የተቀመጠው ቀይ መስመር እንደማይታጠፍ በቃል አቀባያቸው በኩል በድጋሚ አረጋግጠዋል። የአሜሪካ ወታደራዊ እርምጃና የባህር ላይ ፍጥጫ። በባህር ላይ ያለው ወታደራዊ ፍጥጫም ወደ አደገኛ ደረጃ ተሸጋግሯል። የአሜሪካ ማዕከላዊ እዝ ዛሬ ንጋት ላይ ባወጣው መግለጫ ኤምቲ ስትሪም የተሰኘችና የኢራን ሰንደቅ ዓላማ የምታውለበልብ የነዳጅ ጫኝ መርከብ በአሜሪካ የጦር መርከቦች ቁጥጥር ስር መዋሏን አስታውቋል። መርከቧ በአሜሪካ የታገደውን የሆርሙዝ ወሽመጥ ቀጠና ጥሳ ለማለፍ ስትሞክር በዩኤስኤስ ራኤል ፐራርታ አጥፊ የጦር መርከብ አማካኝነት መያዟ ተነግሯል። ኢራን ይህንን እርምጃ ህጋዊ ሽፋን የተሰጠው የባህር ላይ ውንብድናና ዝርፊያ ስትል የኮነነችው ሲሆን አሜሪካ በንግድ መርከቦች ላይ የምታደርገውን አፈና ካላቆመች ቀጠናው ወደ ከፋ ጦርነት ሊያመራ እንደሚችል አስጠንቅቃለች። ይህ ክስተት በሁለቱ ሀገራት መካከል ያለውን የዲፕሎማሲ መንገድ ይበልጥ ያጠበበው ሆኗል። የአረብ ሀገራት ስጋትና የዓለም የነዳጅ ዋጋ መናር። በባህር ላይ ያለው የትራንስፖርት መስተጓጎል በአረብ ሀገራት ላይ ከፍተኛ የኢኮኖሚና የፖለቲካ ጫና እያሳደረ ይገኛል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌትና ኳታር ያሉ ሀገራት የሆርሙዝ ወሽመጥ መዘጋት ኢኮኖሚያቸውን ክፉኛ እየጎዳው በመሆኑ የኢራንን የሰላም ሀሳብ ወደ መደገፍ እያዘነበሉ መሆኑ ተስተውሏል። ይህ ሁኔታ በአሜሪካና በአረብ ሀገሮቿ መካከል ያለውን ዲፕሎማሲያዊ ግንኙነት እያሻከረው ይገኛል። ከዚህም በተጨማሪ በሁለቱ ሀገራት ፍጥጫ ሳቢያ የዓለም የነዳጅ ዋጋ ላለፉት 7 ቀናት ተከታታይ ጭማሪ አሳይቷል። በአሁኑ ሰዓት አንድ በርሜል ድፍድፍ ነዳጅ $108 ከ68 ሳንቲም በመድረስ የዓለምን ኢኮኖሚ በእጅጉ እየፈተነ ሲሆን ይህም በታሪክ ከፍተኛው የዋጋ ጭማሪ ተደርጎ ተመዝግቧል። የአሜሪካ የውስጥ ፖለቲካ ውጥረትና የ60 ቀናት ጦርነት። ይህ ዓለም አቀፋዊ ቀውስ በአሜሪካ የውስጥ ፖለቲካ ላይም ትልቅ ክፍፍር ፈጥሯል። ጦርነቱ 60 ቀናትን ማስቆጠሩን ተከትሎ የሴኔቱ የዲሞክራቶች መሪ ቹክ ሹመር ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ዘመቻ የምርጫ ጦርነት ነው በማለት ክፉኛ ተችተዋል። ዲሞክራቶች የፕሬዝዳንቱን የጦርነት ስልጣን ለመገደብና ወታደራዊ እርምጃው በአስቸኳይ እንዲቆም በሴኔት ውስጥ ለ6ኛ ጊዜ የድምፅ አሰጣት እንዲካሄድ ጥረት እያደረጉ ቢሆንም በሪፐብሊካኖች አብላጫ ድምፅ እስካሁን ጥረታቸው ሳይሳካ ቀርቷል። ይህ የውስጥ ፖለቲካ ፍጥጫ አሜሪካ በኢራን ጉዳይ ላይ ያላትን አቋም የሚከፋፍል ሲሆን ዓለም አቀፍ ተንታኞችም የትራምፕ አስተዳደር በኢራን ውስጥ የሚፈጠር የውስጥ ክፍፍልን እንደ አንድ የድል ዕድል አድርጎ እየጠበቀ መሆኑን እየገለጹ ይገኛሉ። የዕለቱ ትኩስ ዜናዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ዘወትር ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።